إذا ما قالني ربي أما استحييت تعصيني وتخفي الذنب عن خلقي وبالعصيان تأتيني فكيف أجيب يا ويحي ومن ذا سوف يحميني أسلي النفس بالآمال من حين إلى حين وأنسى ما وراء الموت ماذا بعد تكفيني كأني قد ضمنت العيش ليس الموت يأتيني وجاءت سكرة الموت الشديدة من سيحميني نظرت إلى الوجوه أليس منهم من سيفديني سأسأل ما الذي قدمت في دنياي ينجيني فكيف إجابتي من بعد ما فرطت في ديني ويا ويحي ألم أسمع كلام الله يدعوني ألم أسمع لما قد جاء في قاف وياسين ألم أسمع بيوم الحشر يوم الجمع والدين ألم أسمع منادي الموت يدعوني يناديني فيا رباه عبد تائب من ذا سيأويني سوى رب غفور واسع للحق يهديني أتيت إليك فارحمني وثقل في موازيني وخفف في جزائي أنت أرجى من يجازيني أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراته مسلم እህቶቼና ወንድሞቼ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ እኔ ደህና ነኝ فلله الحمد والمنه وعليكم السلام ورحمة الله وبركاته ያው አልহামዱሊላህ ዛሬ በአምላካችን አላህ ፍቃድ አምስተኛ ክፍል ላይ ደርሰናል الحياة بعد الموت ከሞት በኋላ ያለ ህይወት በሚለው ርዕስ ስር ነው ያለነው ጌታ አላህ ፍቃዱ ከሆነ እንግዲህ ዛሬ ባለን አጭር ሰዓት ውስጥ ስለ ሐውድና ስለ ሸፋዓ እንነጋገራለን ማለት ነው ባሳለፍነው ክፍል 4 ላይ ስለ ሐሽር መሰብሰብ ፀሐይ ባናታችን ትይዩ እንደምትቀርብ የተወሰኑ ነጥቦችን ተመልክተን ነበር የዛሬው ደግሞ አምስተኛ ክፍላችን የሚሆነው በሐውድና በሸፋዓ ዙሪያ ነው الحوض في اللغة مجموع الماء የውሃ ስብስብ ወይም የውሃ ክምችት በአረብኛ ቋንቋ ሐውድ ተብሎ ይጠራል ማለት ነው አሁን የምንነጋገረው ግን ሸርዓን ስለሆነ والمراد به حوض نبينا محمد صلى الله عليه وسلم የረሱላችን عليه الصلاة والسلام حوض የክብር መጠጥን በተመለከተ ይሆናል وهو حق وثابت ፍጹም ትክክለኛ የሆነ እንዲሁም በሱና በብዙ ሐዲሶች የተረጋገጠ ጉዳይ ነው فقد اعطى الله نبينا محمدا صلى الله عليه وسلم نهرا في الجنة يسمى الكوثر الله بجنة لرسول صلى الله عليه وسلم الكوثر كوثر ተብሎ የሚጠራ የክብር መጠጥን ሰጥቷቸዋል እና ይህም በሰዎች በሚሰበሰቡበት ምድር ላይ የሳቸው ኡመት የሆኑ በሳቸው ፈለግ ላይ የነበሩት እንዲጠጡት የሚደረግ ነው والحوض هو أول ما يتجه إليه الخلق بعد البعث ሰዎች ከመቃብር ዓለም ከተቀሰቀሱ
ሕያዋን ሆነው ከወጡ በኋላ እያንዳንዳቸው የሚሄዱት ወደ ሐውድ ነው። لأنهم خرجوا من قبورهم عطاشا ከመቃብሮቻቸው ሲወጡ ውሃ የተጠሙ ሆነው ነው የሚወጡት። ማንም ሰው ከመቃብር ሲወጣ የተጠማ ሆኖ ይወጣል። فيريدون حياض الأنبياء ወደ ነቢያቶች ሐውድ ይሄዳሉ። እያንዳንዱ ኡመት በወቅቱ ተልኮለት ወደ ነበረው ነብይ በመጓዝ ለዛ ነብይ ከተሰጠው ሐውድ ወይም የክብር መጠጥ እሱም የድርሻውን ለማግኘትና ለመጠጣት ይሄዳሉ። لأن لكل نبي حوضا እያንዳንዱ ነብይ ምን አለው? ሐውድ አለው ማለት ነው። كما قال صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰላም በሐዲስ ላይ እንዳሉት إن لكل نبي حوضا እያንዳንዱ ነብይ ለራሱ የተሰጠው ሐውድ አለው። وإنهم يتباهون أيهم أكثر واردة አብዛኛው ኡመቱ ወደነሱ መጥቶ የሚጠጣው የትኛው እንደሆነ ይፎካከራሉ። وإني أرجو أن أكون أكثرهم واردة ብዙ ተከታዮች መጥተው ከኔ ሐውድ የሚጠጡበት ነብይ እኔ እሆናለሁ ብዬ በአላህ ላይ ተስፋ አደርጋለሁ ብለው ኢማሙ ተርሚዚ በሱነናቸው በዘገቡት ሐዲስ ላይ ተናግረዋል ማለት ነው። ስለዚህም ለነቢያት ከተሰጠው ሐውድ አብዛኛው ኡመት ሄዶ የሚጠጣው የረሱል ሰለላሁ ዐለይሂ ወሰለም ኡመት የሳቸውን ሐውድ ነው ማለት ነው። ሲፈቱል ሐውድ ይሄ ሐውድ ባህሪው ምን ይመስላል ምን አይነት ነው ወደሚለው ከገባን ወረደ في وصفه احاديث كثيره ሐውድን በተመለከተ ብዙ ሐዲሶች ባህሪውን ለማብራራት መጥተዋል። منها قوله صلى الله عليه وسلم ከነዚህ ውስጥ አንዱ ረሱል ዐለይሂ ሰላቱ ወሰላም ሐውዲ መሲረቱ ሸህሪን የኔ ሐውድ አንድ ወር ያስኬዳል። ወደ አግድም አንድ ወር የሚያስኬድ ነው። ማኡሁ አብየዱ ሚነ ለበን ውሃው ደግሞ ከወተት በላይ የነጻ ነው። አንድ ወር የሚያስኬድ ነው ስፋቱ። እንደገና ደግሞ ከወተት በላይ የነጻ ነው። ወሪሁሁ አጥየቡ ሚነል ሚስክ ሽታው ደግሞ የውሃው ከሚስክ በላይ መዓዛ ያለው ነው። የውሃው ሽታ ከሚስክ በላይ መዓዛ ያለው ነው። ወኪዛኑሁ መጠጫዎቹ ወይም ብርጭቆዎቹ ከኑጁም ሰማ ልክ እንደ ሰማይ ከዋክብት የበዙ ናቸው። መን ሸሪበ ሚንሁ አላህ ወፍቆት ከኔ ሐውድ የጠጣ ሰው ላ የዝመኡ አበዳ ዘላለም አይጠማም አሉ። አላህ ይወፍቀን። ከሳቸው ሐውድ ከሚጠጡ የአላህ ባሮች አላህ ያደርገን። ይህንን ሐውድ አላህ ወፍቆት የጠጣ የሆነ ሰው ላ የዝመኡ አበዳ ዘላለም አይጠማም። رواه البخاري ومسلم ቡኻሪና ሙስሊም የዘገቡት ሰሂህ ዘገባ ነው ማለት ነው። ሶስተኛ ሌላው እዚሁ ላይ ሐውድ ላይ የምናነሳው ነጥብ من يريد الحوض ومن يحرم من وروده የሳቸውን ሐውድ ሄዶ ለመጠጣት የሚወፈቀው ማን ነው? ከሳቸው ሐውድ ደግሞ እንዳይጠጣ የሚከለከለው ማን ነው? ورد أن الذين يريدون الحوض የሳቸውን ሐውድ ሄደው ለመጠጣት ከሚወፈቁት መካከል በሐዲስ እንደመጣው هم المؤمنون الصادقون እውነተኛ ሙእሚኖች በተግባራቸውም ለአላህ ቃል የገቡትን የፈጸሙ ፍጹም እውነተኞች ናቸው። السائرون على نهج رسول الله صلى الله عليه وسلم برسول صلى الله عليه وسلم መንገድ ሲጓዙ የነበሩ ናቸው። الذين لم يغيروا እነዚያ እምነታቸውን ከሳቸው በኋላ ያልቀየሩ ولم يبدلوا ያልለወጡ ولم يحدثوا في دين الله ما ليس منه በአላህ ሃይማኖት በአላህ ዲን ላይ ከሃይማኖቱ ያልሆነ ነገር አምጥተው ወደ ሃይማኖቱ ያልጨመሩ ያልቀላቀሉ ናቸው። እነዚህ ሐውዱን ለመጠጣት ተውፊቅን ያገኛሉ ነው። وأن الذين يحرمون من ورود الحوض የሳቸውን ሐውድ ሄደው ለመጠጣት የሚከለከሉት ደግሞ እነማን ናቸው? هم الذين أحدثوا بعد رسول الله صلى الله عليه وسلم ከነብዩ አለይሂ ሰላቱ ወሰላም በኋላ በሃይማኖቱ ላይ አዲስን መንገድ የደነገጉና ያመጡ ሰዎች ናቸው። ወተበዑ ነህጀን ገይረ ነህጂ ከሳቸው ጎዳና ውጪ ሌላን ጎዳና የተከተሉ ወአብዓዱ ዲን አን ዋቂዕ الحياة ሃይማኖታቸውን ከተጨባጩ ህይወት ካለው ከነባራዊ እውነታ ያራቁና ያገለሉ ናቸው። ከልሙናፊቂን ወልሙርተዲን በመላሳቸው አምነናል ብለው በልባቸው እንደሚክዱ አስመሳዮችና እምነታቸውን በክህደት እንደቀየሩ ሙርተዶች አይነቶቹ ማለት ነው። ምንም የሳቸው ኡመት ነን ቢሉም
ሐውዱን ለመጠጣት ግን እነዚህ ተውፊቁን አያገኙም። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይህንን በተመለከተ በአንድ ሐዲሳቸው ላይ እንደዚህ ይላሉ። ኢኒ ፈረጡኩም ዐለል ሐውድ አሉ። እኔ ከሁላችሁም በፊት ቀድሜ ሐውድ ስፍራ ላይ ሄጄ ጠብቃችኋለሁ አሉ። አጠጣችሁ ዘንድ ጥሩ መስተንግዶ አደርግላችሁ ዘንድ መጀመሪያውኑ ቀድሜያችሁ ወደ ሐውድ ስፍራ ይሄዳለሁ። መን መረ ዐለየ ሸሪበ በኔ በኩል ያለፈ በጠቅላላ ይጠጣል አሉ። ወመን ሸሪበ የጠጣ ሰው ደግሞ ለም የظመእ አበዳ ዘላለም በፍጹም አይጠማም አሉ። ለየሪደነ ዐለየ አቅዋሙን አዕሪፉሁም ወየዕሪፉነኒ ህዝቦችን የማውቃቸው እኔንም የሚያውቁኝ የሆኑት ወደ እኔ ይመጣሉ አሉ። ነገ የውሙል ቂያማ አያቸዋለሁ። ወደ እኔ ዘንድ ከሐውዴ ለመጠጣት ይመጣሉ። በዱንያ ሳለሁኝ የማውቃቸው የሚያውቁኝ የሆኑት ثم يحال بيني وبينهم ከዛም በእኔና በእነሱ መካከል መጋረጃ ይደረጋል፣ ይጋረዳል። ወደ እኔ እንዳይመጡ ይከለከላሉ። فأقول إنهم أمتي እንዴ እነሱ እኮ የኔ ኡመቶች ናቸው እላለሁ። فيقال እኔም እባላለሁ إنك لا تدري ما أحدثوا بعدك ካንተ ህልፈት ካንተ ሞት በኋላ በሃይማኖቱ ላይ ምንን እንደፈጠሩ ምን እንዳመጡ አንተ አታውቅም እባላለሁ። የዛኔም እኔም فأقول እላለሁ ሱሕቀን ሱሕቀን ሊመን ገየረ ባዕዲ ከኔ በኋላ ሃይማኖቱን ለቀየረ በክህደት ዓለም ውስጥ ለገባ ወይም አዲስ ፍልስፍናን ላመጣና ለጨመረ ሰው ከኔ ሐውድ መራቅ በርግጥም ተገባው፣ ከኔ ሐውድ መራቅ በርግጥም ተገባው እላለሁ። ረዋሁል ቡኻሪ ቡኻሪ የዘገቡ ሰሒህ ዘገባ ነው። ስለዚህ ከዚህ ሐዲስ በመነሳት በረሱል ሰለላሁ ዐለይሂ ወሰለም መንገድ ላይ ቀጥ ብለን እስከ ዕለተ ሞታችን መጽናት ነገ ከሐውዱ ለመጠጣት አይነተኛ ምክንያት ነው። እናም ሸይኹ ይህንን ሐዲስ ከጠቀሱ በኋላ ምን ይላሉ? فمن كان يرجو أن يكون من الواردين على حوض النبي صلى الله عليه وسلم ነገ የውሙል ቂያማ የረሱል ሰለላሁ ዐለይሂ ወሰለም ሐውድ ዘንድ በመሄድ ከሐውዱ ለመጠጣት ተስፋ የሚያደርግ ሰው ካለ فعليه أن يتبع رسول الله صلى الله عليه وسلم የሳቸውን መንገድ መከተል አለበት ማለት ነው። فيما جاء به ከአላህ ዘንድ ይዘውት የመጡትን ማለት ነው። وليعمل بشريعته صلى الله عليه وسلم እንዲሁም በሳቸው ሸሪዓ ሊሰራና ሊተገብር ይገባዋል። وعلى قدر ورود الإنسان شريعة رسول الله صلى الله عليه وسلم وتحققه بها ዛሬ በዚህ በዱንያ ላይ የሳቸውን ሸሪዓ እንደመከተሉ የሳቸውን ሸሪዓ በተግባር እንደማረጋገጡና وعمله بمقتضاها የሳቸውን ፈለግ በመከተሉ ልክ سوف يكون وروده على حوضه صلى الله عليه وسلم يوم القيامة የቂያም ቀንም ከሳቸው ሐውድ የሚጠቀመው በዛ አምሳል ይሆናል። ዱንያ ላይ እሳቸውን በተከተለ የሳቸውን ሱና ሕያው ባደረገው ልክ የቂያም ቀንም ከሐውዱ እንደ ልፋቱ ድርሻው ይኖረዋል ማለት ነው። ስለዚህም ሐውድ የሚባል መጠጥ የክብር መጠጥ መኖሩን እናምናለን። ሁሉም ነቢያቶች የየራሳቸው ሐውድ አላቸው። ነገር ግን የረሱል ሰለላሁ ዐለይሂ ወሰለም ሐውድ ይለያል። አብዛኛውም ኡመት ከነብዩ የሚጠጣው ሲታይ ረሱል ሰለላሁ ዐለይሂ ወሰለም ዘንድ የሚመጣውም የበዛ መሆኑን እንረዳለን። ስለዚህ ሐውድ ምንነትም ያው እንደተነገረን ለአንድ ወር የሚያስኬድ ነው ስፋቱ፣ አንድ ወር መንገድ መጓዝ ማለት ነው። እንደዚሁም ውሃው ደግሞ ከወተት በላይ የነጻ ሽታው ከሚስክ መዓዛ በላይ ጥሩ የሆነ ሽታ ያለው ነው። መጠጫ ብርጭቆቹ ወይም ኩባያዎቹ ከሰማይ ከዋክብት የበዙ መሆናቸው በሐዲሱ ተነግሮናል። በሳቸው መስመር ላይ ቀጥ ያለ ሰው ሐውዱን ለመጠጣት ተውፊቁን ያገኛል። ከመስመር የወጣና እምነቱን የቀየረ ወይ አዳዲስ ፈጠራዎችን ያመጣና በዲኑ የጨመረ ሰው ሐውዱን ለመጠጣት አይወፈቅም፣ ይጋረዳል ነው። ቀጥሎ ደግሞ የምናየው ሁለተኛው ነጥብ አሸፋዓ ምልጃ የሚለውን የማስታረቅ ወይም የማማለድ ስራ ማለት ነው። አሸፋዓቱ ፊል አምር በአንድ ነገር ላይ ሸፋዓ መሆን ወይም ማሸማገል ማማለድ ማለት هي أن تلتمسه ممن هو في يده ጉዳዩ በእጁ ካለ ሰው አንተ መፈለግህና መማጸንህ ነው። ላ لنفسك ለራስህ ለግል ጉዳይ ሳይሆን በል لشخص ثالث ለሶስተኛ አካል ብለህ በመሃል ጣልቃ ገብታ አንተ ሁለተኛው ሰው ለዛ አካል የተፈለገውን ነገር ለማስገኘት ጉዳዩ በእጁ ወዳለው ዘንድ መተህ የምታቀርበው
የተማጽኖ ስርዓት ወይም ጥየቃ ሸፋዓ ተብሎ ይጠራል ማለት ነው። የመልጃ ስርዓት ይባላል ማለት ነው። أما الشفاعة عند الله تعالى يوم القيامة نجب إلى تنسائي الله زند هدو مالد مالد ترجم من دنو ببال فإنها ولم يقم بها إلا المقربون إليه الله زند بأمنتاتشونا بملكام سراتشو እጅግ ቀራቢ የሆኑ ሰዎች እንጂ ማንም የማይፈቀድለት ከመሆኑ ጋር አላህ ዘንድ ማሸማገል ወይም ሸፋዓ መሆን ማለት ትርጉሙ لكنها لا ترد من قدر الله شيئا በተጨማሪም አላህ ከቀደረው ቀድሞ ከወሰነው ነገር ምንም የማትመለስ ከመሆኑ ጋር የሸፋዓ ትርጉሙ وانما هي مظهر تكريم للشافعين باجراء الاحسان على ايديهم لمن اراد الله الاحسان اليه ይሄ ነው መልእክቱ አላህ መልካም ሊያደርግለት ጥሩ ሊውልለት ለፈለገው ባሪያ በእነዚህ አማላጅ በእነዚህ ሻፊዒዮች ማለት አማላጆች በኩል ያንን መልካም ስራ በእነሱ በኩል አድርጎ የነሱን ክብርም ከፍ ለማድረግ የሚሰራው ነው። ሌላ የተለየ አዲስ ነገር የለውም። ልድገምላችሁ አሁንም ከልብ ስሙኝ። አላህ ዘንድ ማሸማገል ሲባል ሰውየው የሌለውን ነገር እንዲያገኝ ማድረግ ማለት አይደለም። አላህ ከቀደረው ነገር ምንም የሚወጣ ነገር የለም፣ የሚጨምር የሚቀንስ የለም። ነገር ግን አላህ ለነዚህ ኃጢያተኛ ባሮቹ እዝነቱንና ምህረቱን ሊገልጽላቸው ሲፈልግ ደረጃቸውን ከፍ ሊያደርግላቸው ሲፈልግ ምን ያደርጋል? በአማላጆች በኩል ያን መልካም ስራ ይሰራላቸዋል። ዓላማና ግቡ ምንድነው? አንድ የአማላጆቹን ደረጃ ይህንን መልካም ነገር በነሱ በኩል በማድረጉ በነሱ ሸፋዓ በነሱ ምልጃ በኩል በማከናወኑ ደረጃቸው ከፍ የተደረገ የተከበሩ መሆናቸውን ሊገልጽ ነው። ሁለተኛ ደግሞ የሚማለዱላቸውን አካል ይቅርታውን ሊገልጽና በምህረቱ ሊጎበኛቸው ስለፈለገ ነው። ከፈለገ ያለ አማላጅ ያለ ጠያቂ እነዚህን ባሮቹን አላህ ከራሱ በመነጨ ምህረት ይቅርታ ሊያደርግላቸው ይችላል። ደረጃቸውንም ከፍ ማድረግ ይችላል። አላህ ይምራቸው ዘንድ አላህ ይቅር ይላቸው ዘንድ ሌላ ሶስተኛ አካል ጣልቃ መግባቱ ግዳጅ አይደለም። ለምን? አላህ መስራት በፈለገው ነገር ላይ ማንም ሊያስገድደው አይችልም፣ ሊያስቀረውም ሊያስተወው አይችልም። አላህ ማድረግ ያልፈለገውን ነገር ለእከሌ ብሎ አደረገ የምንለው ጌታ አይደለም። ሼም የሚይዘው አምላክ አይደለም። ስራው ፍጹም እውነት ነው። ግን ይሄ ሸፋዓ ይሄ ምልጃ ለምን አስፈለገ የቂያም ቀን ሲባል አላህ ይህንን ክብሩን ረህመቱን በአማላጆቹ በኩል ለኃጢያተኞቹ በመግለጽ የአማላጆቹን ደረጃ ከፍ ለማድረግና የነዛን ባሮቹን ኃጢያት ይቅርታ አድርጎላቸው እነሱንም በመልካም ስራ ከፍ ሊያረጋቸው ስለፈለገ ነው። በጥቅሉ وانما هي مظهر تكريم ክብራቸውን ከፍ ሊያረገው በይፋ ሊያወጣው ነው። ለሻፊዒን ለሚያማልዱ ሰዎች በማማለዳቸው ምክንያት ከሚማለዱላቸው አካል ምን ሆኖ ተገኝተዋል? ተሽለው ተገኝተዋል ማለት ነው። ደረጃቸው ቢያንስ ከፍ ብሏል። አላህ ዘንድ ሄደው እስከ ማማለድ ደረሱ። አላህ የነሱን ደረጃ በዚህ መንገድ ከፍ አደረገው ማለት ነው። بإجراء الإحسان على أيديهم በነሱ ሰበብ በነሱ በኩል ነውና ይሄን መልካም ነገር አላህ የሚያከናውነው لمن أراد الله الإحسان إليه አላህ ቸርነትን መልካምነትን ሊውልለት ለፈለገው ባሪያውም ይቅርታ አገኘ ተማረ። አማላጆቹም በዚህ መሃል በመጠቀሳቸው ደረጃቸው ከፍ አለ ማለት ነው። ይሄን ለመግለጽ ነው። فلا يشفعون إلا لمن ارتضى ስለሆነም አላህ ለወደደው እንጂ ለማንም አያማልዱ። አማላጆች የሸፋዓ ክብር የሚሰጣቸው አካላት ያማልዳሉ ማለት እነሱ ለፈለጉት ሰው ይሆናል ማለት አይደለም። ላ አላህ ራሱ ለወደደው እንዲያማልዱ ለፈቀደለት ባሪያ ብቻ ነው። ወላ የተከለሙን ደግሞም አይናገሩም ኢላ ሊመን አዚነ ለሁ الرحማን الرحማን እንዲናገር ላዘነለት ካልሆነ በቀር አይችሉም መናገር። ወረዲየ ለሁ ቀውላ ንግግሩንም አላህ ለወደደለት ላዘነለትና ለፈቀደለት ካልሆነ በቀር አይሆንም ነው። አላህ ሲፈቅድ እንደዚሁ ደግሞ ንግግሩን ከወደደው ለፈቀደለት አካል እንዲናገሩ ያደርጋል ማለት ነው። ወሊኩል ነብይን ሸፋዓቱን እያንዳንዱ የአላህ ነብይ የሸፋዓ ስልጣን ተሰጥቶታል። ማማለድ ይችላል። የቂያም ቀን ነቢያቶች እንደሚያማልዱ አምነን እንቀበላለን። ነቢያቶች እንደ ደረጃቸው ምልጃ አላቸው።
وللرسول الأكرم صلى الله عليه وسلم نوع من الشفاعة رسول صلى الله عليه وسلم دمو كشفاعة ويم كملجا ليت على درجة اللاتشو اختصه الله به من بين الرسل الله كلاكاتشو كملكتنيوش بكل يساتشون شفاعة ليت تدرقو يتلين شفاعة فقدو اللاتشوال إكراما وإعلاء لقدره درجاتشون كف لمادرق ክብራቸው ታላቅ መሆኑን ለመግለጽ ማለት ነው ለሳቸው ክብር ተብሎ ለሌሎች ነቢያቶች ያልተሰጠ وهي الشفاعة العظمى ይባላል شفاعة الكبرى ታላቁ شفاعة ተብሎ የሚጠራው ምልጃው የሳቸው ብቻ ነው هي شفاعة النبي صلى الله عليه وسلم التي أكرمه الله بها الله ለሳቸው ክብር ብሎ ደረጃቸውን ከፍ በማድረግ ለማንም ነብይ ያልሰጠውን ሸፋዓ ለሳቸው ሰጥቷል ያም ምንድነው لانصراف الناس جميعا من زهام المحشر وشدائده ከተሰበሰቡበት የበሰብሰቢያ ሜዳ ከጭንቅ ብዛት የተነሳ ቶሎ ብለው ወደ ተወሰነላቸው ነገር እንዲገቡ ማድረግ وإراحتهم من هول الموقف وطول الانتظار ከቆሙበት አስፈሪ ሁኔታ እጅግ በጣም ረጅም ዘመን ከመቆማቸው ብዛትም የተነሳ መሰቃየታቸው ቶሎ ቆሞላቸው በሳቸው ሸፋዓ የጀነቱም ጀነት የጀሃነሙም ጀሃነም እንዲገባ ውሳኔ እንዲሰጥ የሚያማልዱት እሳቸው ናቸው حين يصيب الناس من الكرب والبلاء ሰዎች በጣም ጭንቀት ብዙ ፈተና በሚገጥማቸው ቀን وتدنو الشمس من رؤوسهم ፀሐይ ባናታቸው ትይዩ ስንዝር ብቻ ርቃ በመትቀርብበት ጊዜ ويلجمهم العرق حتى يبلغ افواههم የራሳቸው ላብ እስከ አፋቸው ድረስ ከመሬት ተነስቶ እስኪያጥለቀልቃቸው ድረስ እስኪያሰምጣቸው ድረስ فيتمنون الانصراف ولو الى النار ረንደው ከፈለገ ወደ እሳትም ይሁን ቶሎ ውሳኔ ተሰጥቶ ብቻ ከዚህ ስፍራ እንገላገል ብለው ምኞትን በሚመኙ ጊዜ حين ذاك ينطلق الناس الى الانبياء የዛኔ ነው ህዝቦች ወደ ነቢያቶቻቸው የሚሄዱት يطلبون منهم ان يشفعوا لهم عند الله الله ዘንድ ሄደው ያሸማግሏቸው ይማልዱላቸው ዘንድ ነቢያቶቻቸውን ይጠይቃሉ ليريحهم من موقفهم ከዚህ ከቆሙበት ስፍራ ሊያሳርፏቸው ويفصل بينهم በመሐከላቸው ልዩነትንም እንዲሰጥ ጌታቸው ይወስንላቸው ዘንድ فيتدافعونها እያንዳንዱ ነቢያት ደግሞ እኔ ለዚህ ቦታ ተገቢ አይደለሁም ይያሉ ወደ ኋላ ላለው ይቀባበሉታል ይመልሳሉ አደም አለይሂ ሰላም ወኡሉ العزم من الرسل ከአደም ይጀምራሉ አደም ጋር መተው አንተ አባታችን ሆይ አላህ በእጁ የፈጠረህ መላእክትም የክብር ስግደትን እንዲሰግዱልህ ያደረገህ አይደለህም ወይ አሁን ያለንበትን የጭንቅ ሁኔታ አታይም እንዴ እባክህ ወደ ጌታ ወደ አላህ አማልደን ቶሎ ውሳኔ ይስጥና ከዚህ የጭንቅ ስፍራ ለምን አንገላገልም በሚሉ ጊዜ እሱም ምን ይላል ለስቱ ሁናኩም ለዚህ ስፍራ ተገቢ አይደለሁም ይላል እኔ ለዚህ ስፍራ ተገቢ አይደለሁም ከኔ በኋላ ወዳለው ወደ ኑህ አለይሂ ሰላም ሂዱ ይላቸዋል ኑህም ጋር ሲመጡ ይሄንኑ መልስ ይሰጣል ለስፍራው ተገቢ አይደለሁኝም ሂዱ ከኔ በኋላ ወዳለው ወደ ኢብራሂም ይላል ኢብራሂም አለይሂ ሰላምም ወደ ሙሳ አለይሂ ሰላምም ወደ ዒሳ አለይሂ ሰላምም ወደ ረሱል ሰለላሁ ዐለይሂ ወሰለም ሂዱ ይሏቸዋል ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይመጡና ጌታህን አማልድልን ብለው ሲጠይቁ فيقول انا لها ይላል ለዚች ቀንማ እኔ አለሁላት ለዚች ቀንማ እኔ አለሁላት ይላል ويخر ساجدا تحت العرش ከዛም ወደ ጌታ አላህ በመምጣት ከአርሽ በታች ለአላህ ስጁድ ይወርዳሉ فيقال له كزام يبالالو يا محمد أنت محمد وي ارفع رأسك راسهن كنادرك وقل يسمع لك يفلك كون بل زاريك عليه تسمينو وسل تعطه يفلك كون طيق يطيق كهلو ملاش الستهال واشفع تشفع أمالد ملجاه تكباينة ياغينيال يبالالو فتلك هي الشفاعة العظمى إهنو تلاق ملجا تبلو يمتراو مالتنا والمقام المحمود يمسقون هنا سفرام تبلو يترال مالتنا يمجمراوچم يبچرشاوچم حزبوچ رسول صلى الله عليه وسلم
የሚያመሰግኑበት ማለት ነው። አላህም በቃሉ እንደተናገረው ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا ብሏል። ጌታህ ምስጉን የሆነችን ስፍራ አንተን ሊያስቀምጥህ ሊሰጥህ ቃል ተገብቶልሃል ተረጋግጦልሃል ያለው ሸፋዓተል ኩብራ ነው ማለት ነው። ሌሎች አይነቶችን መልጃዎችን አብረን እንመለከታቸዋለን። ይሄ ከነቢያት ለየት የሚያደርጋቸው ታላቁ ሸፋዓተል ኩብራ የሚባለው አሸፋዓቱል ዑዝማ እነዚህ እንግዲህ አሁን የጠቀስናቸው ታላቁ መልጃ የሚባለው ለረሱል ሰለላሁ ዐለይሂ ወሰለም የተሰጠች ነች። وهي خاصة بنبينا محمد صلى الله عليه وسلم ለሳቸው ብቻ የተደረገ ነው። وتكون لخلاص الناس مما هم فيه من كرب الموقف لفصل القضاء كما تقدم አስቀድመን እንዳየነው እንግዲህ ከዚህ ካሉበት ጭንቅ ቦታ ላይ አላህ ቶሎ ውሳኔ ወስኖ እንዲገላገሉ ወደ አላህ እሳቸውን ያሸማግሉ ዘንድ ሸፋዓ እንዲሆኑ የተጠየቁበት ነው። وهناك أنواع أخرى للشفاعة الخاصة لرسول الله صلى الله عليه وسلم وكلها تكون لأمته صلى الله عليه وسلم ሌሎች አይነት መልጃ ለረሱል ሰለላሁ ዐለይሂ ወሰለም ተሰጥቷቸዋል። ለኡመታቸው አላህ ለሳቸው ክብር ሲል ለኡመታቸው ያማልዱ ሸፋዓ የሆኑ ዘንድ የተሰጣቸው የመልጃ አይነት አለ። አራቱን ብቻ እናያለን። እነዚህ አራቱን እንመልከታቸው። አንደኛ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም في إدخال قوم من المؤمنين الجنة بغير حساب عند رسول صلى الله عليه وسلم أما لاجب مهون بيتشا شفاعة هنا ምንም አይነት ጥያቄ ምንም አይነት ምርመራ ሳይደረግባቸው ቀጥታ ጀነት የሚገቡ ኡመት አላቸው በሳቸው ሸፋዓ አላህ ይወፍቀን። ለዛ የሚበቃ ስራና እምነት የለንም፣ ግን አላህ ካዘነልን ሊያደርገን ይችላል። በአንድ ሐዲሳቸው እንደተናገሩት ከኔ ኡመት ውስጥ ምን ያህሉ ነው ያሉት 70000 70,000 የሚሆኑት يدخلون الجنة ጀነትን ይገባሉ ነው بغير حساب ولا عذاب። ይሄን ለምን ሰራ ይሄን የታደረክ ተብለው ምርመራና ጥያቄም ሳይቀርብላቸው ይሄን ወንጀል ሰርተሃለም ተብለው ሳይቀጡ ከቅጣትም ከምርመራም በፊት ቀጥታ ሰተት ብለው ጀነት የሚገቡ 70,000 አሉ በሳቸው ሸፋዓ። ሁለተኛ ደግሞ ሌላ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም في قوم استوجبوا دخول النار ሙስሊሞች ናቸው፣ ግን በሰሩት ወንጀል ምክንያት ወንጀላቸው ሚዛን ደፍቶ አመዝኖባቸው እሳት እንዲገቡ የተወሰነባቸው ነበሩ። فيشفع لهم عند الله አላህ ዘንድ እሳቸው ለነሱ ያማልዳሉ። ነገር ግን በማማለዳቸው ሰበብ እሳት ሳይገቡ ቀጥታ ጀነት ይገባሉ። فلا يدخلونها እሳትን አይገቡም። እሳቱ ለምን ተሰረዘ? በሳቸው ሸፋዓ ምክንያት ማለት ነው። ተሰርዞ ቀጥታ ወደ ጀነት ይገባሉ። ሶስተኛ شفاعته صلى الله عليه وسلم في إخراج عصاة المؤمنين من النار አሁንም ሙስሊሞች ናቸው አማኝ ናቸው፣ ግን ብዙ ወንጀል ኖሮባቸው ተውበት ሳያደርጉ ወደ አላህ መንገድ ሳይመለሱ በዝንጋቴ ላይ ሆነው ሞት የቀደማቸው ናቸው። እነዚህ ሰዎች የወንጀላቸውን ያህል የጥፋታቸውን ያህል እሳት መቀጣት አለባቸው ተብለው እሳት ውስጥ ገብተው ነበር ጀነት ከመመለሳቸው በፊት ማለት ነው። ከዛስ ነገር ግን ረሱል ሰለላሁ ዐለይሂ ወሰለም አላህ ዘንድ ያማልዱና ለነዚህ ወንጀለኞች ማለት ነው ቅጣታቸውን ሳይጨርሱ ከነበሩበት እሳት በሳቸው ሸፋዓ እንዲወጡ ተደርጎ ጀነት ይገባሉ። عن أنس بن مالك رضي الله عنه قال ይህን በተመለከተ አነስ ኢብኑ ማሊክ رضي الله عنه ሲናገር ምን ይላል? قال رسول الله صلى الله عليه وسلم يا الله መልእክተኛ እንደዚህ አሉ شفاعتي لأهل الكبائر من أمتي የኔ ሸፋዓ መልጃዬ ከኔ ኡመት ውስጥ ታላላቅ ወንጀሎችንም ለሰሩ ሰዎች ይጠቅማል ያገለግላል አሉ። እሳት እንኳን ቢገቡ ቅጣታቸውን ከመጨረሳቸው በፊት በሳቸው ሸፋዓ አላህ ቅጣቱን አቀልሎላቸው ወደ ጀነት ይመለሳሉ። وعن عمران بن حسين رضي الله عنه عمران بن حسين رضي الله عنه እንዳስተላለፈው ከረሱል ሰለላሁ ዐለይሂ ወሰለም ሰምቶ እንዲህ አሉ አለ መልእክተኛው ምን አሉ? يخرج أقوام من النار የተወሰኑ ህዝቦች ከእሳት ውስጥ ይወጣሉ بشفاعة محمد صلى الله عليه وسلم በኔ ሸፋዓ አማካይነት ከእሳት ይወጣሉ።
يسمون الجهنميين جهنماويان ተብለው የሚሰየሙ እዛ ከመቆየታቸው ከመሰቃየታቸው ብዛት ነገር ግን ቅጣቱ ከመጠናቀቁ በፊት በሳቸው ሸፋዓ እንዲወጡ ይደረጋሉ ነው። አራተኛው ደግሞ ሌላው ሸፋዓቸው ምንድነው? ሸፋዓቱሁ ሰለላሁ ዐለይሂ ወሰለም لقوم من أهل الجنة في زيادة ثوابهم ورفع درجاتهم በእምነታቸውና በመልካም ስራቸው ምክንያት ጀነት የገቡ የሳቸው ኡመቶች ካሉበት የጀነት ማዕረግ ካሉበት የጀነት ደረጃ እጅግ ወደ ተሻለ ከፍተኛ ደረጃ በሳቸው ሸፋዓ ላቅ እንዲሉ ይደረጋል ማለት ነው። ጀነት ውስጥ ምንም ጉድለት የለም። ያ ከመሆኑ ጋር ግን ያንዱ ከሌላው ይለያል እንደ እምነታቸውና መልካም ስራቸው መጠን። እነዚህ ሰዎች በሳቸው ሸፋዓ አሁን ካሉበት ምን ይሆናል ማለት ነው? ደረጃ እንዲጨመርላቸው ይደረጋል። እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ሸፋዓ በመጠኑ በዚህ መልክ ነው የምናየው ነው። አቅሳሙ ሸፋዓ የመልጃ አይነቶችንም በዛው እንየው እግረ መንገድ እነማን እንደሚያማልዱ لغير رسول الله صلى الله عليه وسلم من النبيين ከአላህ መልእክተኛ ውጭ ያሉ ሌሎች ነቢያቶች ወልመላኢካ እንዲሁም መላእክቶች ወሲዲቂን እውነተኞች በእምነታቸውም በተግባራቸውም ወሹሃዳ ሰማዕታቶች ሸሂድ ሆነው የሞቱ ወሳሊሒን ደጋግ የአላህ ባሪያዎችም ሸፋዓቱን ቢቀድሪ መንዚለትህም ምን ረቢህም ሱብሓነሁ ወተዓላ አላህ ዘንድ ባላቸው ደረጃ አላህ ዘንድ ባላቸው ልክ እነሱም ሸፋዓ አላቸው። ሌሎች ነቢያትም እንደዚሁም መላእክቶችም እውነተኞችም በአላህ መንገድ ሸሂድ ሆነው የተገደሉ ሰማዕታትም ሳሊሖችም ደጋግ የአላህ ባሪያዎችም ምን አላቸው? የሸፋዓ ድርሻ አላቸው እንደ ደረጃቸው። وقد ثبتت هذه الشفاعة بما جاء في الحديث الصحيح بصحيح حديث ላይ እንደተገለጸው እነዚህ መልጃዎች ተጠቅሰዋል። وفيه قوله صلى الله عليه وسلم በዛ ሐዲስ ላይ ረሱል አለይሂ ሰላቱ ወሰላም ምን ይላሉ? فيقول الله عز وجل ተመልከቱ ይህን ሐዲስ አዳምጡ። ጌታ አላህ እንዲህ ይላል አሉ ነገ የትንሣኤ ቀን شفاعة الملائكة መላእክት አማለዱ وشفع النبيون ነቢያቶችም አማለዱ وشفع المؤمنون ምእመናን ባሮችም አማለዱ ولم يبق إلا أرحم الراحمين የአዛኞች ሁሉ አዛኝ የሆነው አላህ እንጂ ማንም የቀረ የለም ይልና አላህ ከራሱ በመነጨ ምህረት ማለት ነው የማንንም ሸፋዓ ሳይጠብቅ ምን ያደርጋል? فيقبض قبضة من النار እሳት ውስጥ ከነበሩት የተወሰኑትን ይይዝና ያወጣቸዋል። فيخرج منها قوما لم يعملوا خيرا قط በህይወት ዘመናቸው ምንም መልካም ስራ ሰርተው የማያውቁትን አላህ ከእሳት ያወጣቸዋል። قد عادوا حمما ፍም ሆነው ተቀይረው ነበር። እሳት ላይ ረጅም ዘመን ከመቆየታቸው ብዛት የተነሳ በቃ ራሱ ፍም መስለው ነበር። እነዚህ ሰዎች ሸሃደተይን ብቻ ነው ያላቸው እስልምናቸውን የጠበቀላቸው ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለው ብቻ ነው። ከዚህ ውጪ ምንም መልካም ስራ የሚባል ነገር ሰርተው አያውቁም። ያ ሁሉ ወንጀላቸው እሳት ውስጥ ሲያስቀጣቸው ቆይቶ መጨረሻ ላይ አርሐሙር ራሂሚን የአዛኞች ሁሉ አዛኝ የሆነው አላህ እነሱን በእጁ ይዞ ያወጣቸዋል። ፍም ከሆኑ በኋላ ማለት ነው። ከዛ በኋላ ጀነት ውስጥ ሲነክራቸው ይመለሳሉ ወደ ማንነታቸው። እንደዚሁም ደግሞ ሌሎች ማስረጃዎችንም እንመልከት። ሸፋዓቱል መላኢካ የመላእክት ምልጃም እንደዚሁ እንዳለ እናምናለን። መላእክት ያማልዳሉ የሚል እምነት አለን። ሱረቱ ነጅም ቁጥር 26 ላይ ስለተገለጸ በምዕራፍ 53 ቁጥር 26 ላይ ጌታችን ምን ይላል? ወከም ሚን መለኪን ይላል ስንትና ስንት መላእክቶች አሉ ፊ ሰማዋት በሰማያት የሚኖሩ አለ። ነገር ግን ላ ቱግኒ ሸፋዓቱሁም የነሱ ምልጃ አይጠቅምም አያብቃቃም ሸይአን አንዳችም ነገር ኢላ ቢሆን እንጂ አለ። ምን ቢሆን እንጂ من بعد أن يأذن الله لمن يشاء ويرضى الله ለሚሻውና ለወደደው ሰው ከፈቀደላቸው በኋላ ቢሆን እንጂ ያለሱ ፍቃድ የነዚህ መላእክት ምልጃ ማንንም አትጠቅምም ማለት። አሁን ጥቅሱ ምን ያሳየናል? ሁለት ነገር ያስረዳናል። አንደኛ
መላእክት እንደሚያማልዱ ይናገራል። እኛም አምነን ተቀብለናል። ሁለተኛ የመላእክት ምልጃ ግን ጠቀሜታው ለማን ነው? አላህ ያማልዱ ዘንድ ለፈቀደለትና እምነቱን ለወደደለት ሰው ነው። ራሳቸው መላእክቱ ከመሬት ተነስተው ምልጃ ከተፈቀደልንማ በእከሌ ጉዳይ ልናማልድህ እንፈልጋለን ብለው ራሳቸው አይደሉም የሚመርጡት። አላህ ራሱ ለፈቀደለት ለወደደው ባሪያው ነው። ስለዚህ መላእክት ያማልዳሉ ቢባል እኛ መላእክትን አንጠራም ማለት ነው። ጅብሪል ሆይ ነገ በትንሣኤ ቀን በመልጃህ እንዳትረሳኝ፣ ሚካኤል ሆይ ከአላህ ጋር አስታርቀኝ ብለን ቀጥታ እነሱን አንጠራም። ይሄ እንደውም ሽርክ ነው፣ በአላህ ላይ ማጋራት ነው። ባይሆን የምንለው ምንድነው? የትንሣኤው ቀን ካስፈራን፣ አስጨናቂነቱ ከወዲሁ ካሳስበን ጌታ አላህ ወይ በዛ ዕለት በመላእክት ምልጃ ከምትጠቅማቸው መልካም ባሮች አድርገኝ ነው። ምልጃውን የሚፈቅደው ወይም የሚከለክለውን ጌታ ነው እንጂ የምንማጸነው የሚያማልደውን አካል አንማጸነውም። ይሄ ነው ልዩነታችን ከሌሎች ጋር። ነብዩ መሐመድ አለይሂ ሰላቱ ወሰላም ያማልዳሉ፣ ሸፋዓ ናቸው ማለት እሳቸውን እንጠይቃለን ማለት አይደለም። አይበቃም። ባይሆን ምንድነው የምንለው? አላህ ወይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምልጃ ከሚጠቀሙትና ከምትፈቅድላቸው ባሮች እኛንም አድርገን። ምክንያቱም አንተ ካልከፈቀድክ፣ አንተ ይሁን ካላልክ እነዚህ ነቢያት እነዚህ መላእክት ማንንም ሊያማልዱ አይችሉም። እነሱ እንኳን የማማለድ ፍቃዱ የተሰጣቸው ባንተው ይሁንታ ከሆነ ለማን ማማለድ እንዳለባቸውም የምትወስነው አንተ ብቻ ነህና በእነሱ ምልጃ ከሚጠቀሙት ባሮች አድርገን ብለን አላህን ነው የምንለምነው። መላእክትን መለመን አይበቃም፣ ነቢያትን መማፀን አይበቃም ነው። ተግባባን? አሁን በዚህ መልክ እንድንረዳው ያስፈልጋል። ሸፋዓቱ ሹሃዳ የሰማዕታቶችን ምልጃ መኖሩን እናምናለን። ሸሂድ ሆነው የሞቱ الذين قتلوا في سبيل الله تعالى የአላህን ቃል የበላይ ለማድረግ የኢስላምን ባንዲራ ከፍ ብሎ እንዲውለበለብ ህይወታቸውን የሰጡ ሹሃዳ ወይም ሰማዕታቶች እንደሚያማልዱም እናምናለን። قال صلى الله عليه وسلم رسول عليه الصلاة والسلام من قالوا يشفع الشهيد في 70 من أهل بيته قال شهيد ወይም ሰማዕት ሆኖ የሞተ ሰው ከቤተሰቦቹ ለሰባም ያህሉ ሰዎች ያማልዳል የተባለው። ሸሂድነቱ አላህ ዘንድ ካለው ክብርና ደረጃ የተነሳ ህይወቱን ለጌታው ብሎ ምንም ሳይሰስት የሰጠ ሰው ነገ የውሙል ቂያማ ከቤተሰቡ ወይ ከዝርያው ለሰባ ሰዎች ያማልዳል ብለዋል። رواه أبو داود ኢማም አቡ ዳውድ በሱነናቸው ላይ ዘግበውታል። ስለዚህ የሹሃዳዎች መልጃ መኖሩንም እናምናለን። ሶስት ሸፋዓቱል ወለዳን ፊ አባኢሂም ወኡመሃቲሂም በህፃንነታቸው የሞቱ ሁለት ህፃናቶች ለወላጆቻቸው ወይም ለእናትና ለአባቶቻቸው ያማልዳሉ። ከሁለት በላይም ከሆኑ የሞቱት አማላጅ ይሆናሉ። ኢዛ احتسبوهم عند الله ወላጆች ግን በልጆቻቸው ሞት ማለት ነው መስመርን ሳያልፉ ወሰን ሳይጥሱ ሳያማርሩ ሰብር አድርገው አላህ ዘንድ ከተሳሰቡ ማለት ነው። ይህን በተመለከተ ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሐዲሳቸው ላ የሙቱ ሊሙስሊሚን ثلاثة من الولد አንድ ሙስሊም የሆነ ሰው ሶስት ልጆች በህፃንነታቸው አይሞቱበትም ሰብር የሚያደርግና አላህ ዘንድ የሚተሳሰብ ከሆነ فيلج النار إلا تحلة القسم እሳት በፍጹም አይገባም በልጆቹ አማላጅነት ምክንያት ምን ቢሆን ወደ ጀነት ቢመለስ እንጂ። ለፈተና ነው ማለት ነው አላህ ልጆችን የሚወስድበት። እነዚህ ልጆች ወስዶብን ተፈተነን ከሆነ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ያለብን እኛም የአላህ ነን ወደሱ ተመላሾች ነን። ኢነ ሊላሂ ማ አኸዘ ወለሁ ማ አዕጣ ነው የምንለው። የሰጠውም እሱ ነው፣ እንደዚሁም ደግሞ የወሰደውም እሱ ነው። ያንን አምነን ሰብር ካደረግን ነገ እሳት እንዳንገባ ምን ይሆናሉ? አማላጅ ይሆናሉ፣ መከላከያ ይሆናሉ ማለት ነው። ያው የሚሆነው ምንድነው? ሲራጥ ማለፉን ነው። ሲራጡ ማለፉ ይታለፋል፣ መጨረሻ ግን ጀነት ይገባሉ። ሶስተኛ ደግሞ እንደዚሁ ሌላው አራተኛ ይቅርታ ሸፋዓቱል ቁርአን የቁርአን አማላጅነት ቁርአንም ለሚያነባው ሰው ለሚተገብርበት ሰው የቂያም ቀን ቁርአን አማላጅ ነው። ረሱል ሰለላሁ ዐለይሂ ወሰለም القرآن شافع مشفع ብለዋል። ቁርአን አማላጅ ነው፣ መልጃውም ተቀባይነት አለው ብለዋል።
ስለዚህም ሁላችንም ቁርአንን ልናነበው ልንሰራበት ይገባል። ኢቅራኡል ቁርአን ቁርአንን አንብቡ አሉ። فإنه يأتي يوم القيامة شفيعا لأصحابه ነገ የትንሣኤ ቀን ለባለቤቶቹ ወይም ለሚያነቡ ሰዎች አማላጅ ሆኖ ይመጣል። ያ ረቢ ጌታዬ ሆይ ከሌሊቱ ክፍል እንቅልፍን ከለከልኩት አማልደኝ ይላል። አላህም መልጃውን ይቀበለዋል። ይህንን ለናሙና ከተረዳን እንግዲህ ያው እግረ መንገድ መርሳት የሌለብን መልጃ ሁለት መስፈርት እንዳለው አሁን ባየነው ነጥብ መሰረት ሸፋዓ ወይም መልጃ የትንሣኤ ቀን እንዴት ነው የሚከናወነው ቢባል ሁለት መስፈርት አለው። ሁለቱን መስፈርት እናያለን። አንደኛ أن يأذن الله للشافع أن يشفع አማላጁ አላህ እንዲያማልድ ሲፈቅድለት ያለ አላህ ፍቃድ የትኛውም አካል ሊያማልድ አይችልም። ግልጽ ነው። መላእክትም ነቢያትም ሳሊሆችም ሹሃዳዎችም አላህ ካልፈቀደ በስተቀር አያማልዱም። ምልጃ የሚከናወነው በአላህ ፍቃድ ነው። من ذا الذي يشفع عنده إلا بإذنه ብለዋል። ያለ እርሱ ፍቃድ ያለ አላህ ይሁንታ አላህ ዘንድ ማንም ሊያማልድ አይችልም። ስለዚህ ሸፋዓ አንድ አላህ ሲፈቅድ ነው። ሁለት أن يرضي الله عن المشفوع له አላህ ደግሞ ለወደደለት አላህ ላልወደደለት ማንንም ሊያማልዱ አይችሉም። ولا يشفعون إلا لمن ارتضى ብለዋል። አላህ ለወደደለት ካልሆነ በቀር ማንንም ሊያማልዱ አይችሉም። እግረ መንገድ ደግሞ ያው እንደምናውቀው ካፊሮችና ሙሽሪኮች ሸፋዓ የላቸውም። ለካህዲያንና በአላህ ለሚያጋሩ ጣዖታውያን ምንም አይነት ምልጃ የላቸውም። فما تنفعهم شفاعة الشافعين የአማላጆች ምልጃ እነሱን ምን አይሆኑም ብሏል አይጠቅማቸውም ነው። ይሄንን ልንረዳ ይገባል። በሌላም ቦታ በሱረቱ ጣሃ ምዕራፍ 20 ቁጥር 109 ላይ يومئذ لا تنفع الشفاعة إلا من أذن له الرحمن ورضي له قولا ብሏል። ያን ቀን ማለት አላህ ለፈቀደለት ካልሆነ በቀር ሸፋዓ ለማንም የማትጠቅምነች እንዲሁም ንግግሩን አላህ ለወደደለት ቢሆን እንጂ። እናም ሁላችንም የረሱል ሰለላሁ ዐለይሂ ወሰለም ሸፋዓ እንዲወፍቀን አላህ መንፈልግ ከሆነ በላ ኢላሃ ኢላላህ ላይ እንጽና። አቢ ሁረይራ ረዲየላሁ ዐንሁ መን አስዐዱ الناس بشفاعتك በርሶ ምልጃ ከሰዎች መካከል ማን ነው እድለኛ ብሎ ሲጠይቃቸው من قال لا إله إلا الله خالصا من قلبه لا إله إلا الله የምትለውን የምስክርነት ቃል ከልቡ በኢኽላስ አጥርቶ ለተናገረ ነው ስላሉ በላ ኢላሃ ኢላላህ ጸንተን በላ ኢላሃ ኢላላህ ከሞትን የረሱል ሰለላሁ ዐለይሂ ወሰለም ሸፋዓ አላህ ይወፍቀናል። اللهم شفعنا فيه አላህ በሳቸው ሸፋዓ ከሚጠቀሙ መልካም ባሮቹ ያድርገን። የዛሬው ትምህርታችን እዚህ ላይ ይቆማል። ነገ አላህ ፈቅዶ በህይወት በጤና በተስተካከለ ኔትወርክ እስክንገናኝ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።